ሰላም እንዴት ናችሁ ውድ ተመልካቾቼ እንኳን ወደ ሳሚ ኮምፒውተር ስኩል የዩቲዩብ ቻናሌ በደህና መጣችሁ እያልኩኝ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዛሬው ቪዲዮ የማሳያችሁ ለዌብሳይታችን የሚሆን ዶሜን ኔም እና የሆስቲንግ ሰርቪሶችን ኢትዮጵያ ውስጥ እንዴት አድርገን መግዛት እንደምንችል አሳያችኋለሁኝ። ወደ ቪዲዮ ከመሄዳችን በፊት ግን ውድ ተመልካቾቼ ያው ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ያው እዚህ ጋር እንደምታዩት ቀይ ምልክት ያለባትን ሰብስክራይብ የምትለዋን በተን እሷን ክሊክ በማድረግ እንደገና ደግሞ የተለያዩ ቪዲዮዎች በመሰራበት ሰዓት ለእናንተ ኖቲፊኬሽን እንዲደርሳችሁ እዚህ ጋር የደውል ምልክቷን ኦል ማለታችሁን እንዳትረሱ ላለሁኝ። በተጨማሪም ይሄንን ቪዲዮ ለሌሎች ሰዎች እንዲደርስ ላይክ አድርጉ እያልኩኝ በመቀጠልም ወደ ቪዲዮ እንሄዳለን። አብራችሁኝ ቆዩ። ውድ ተመልካቾቼ ተመልሼ መጥቻለሁ። እንግዲህ ኢትዮጵያ ውስጥ ከ10 በላይ የሆስቲንግ ካምፓኒዎች ወይ ደግሞ ዌብሳይት ሆስት የሚያደርጉ ዌብሳይቶች ማለት ነው አሉ። ከነዛው ውስጥ የጋራ ሆስቲንግ የሚለው የመጀመሪያው ሲሆን በመቀጠል ደግሞ ሀሁ ክላውድ አለ፣ ኢትዮ ቴሌኮም፣ ቴክኖብሮስ፣ ሸገርቴክ፣ አሃዱ ዌብ፣ ሆስት ሀበሻና ኢትዮ ዌብ ሆስቲንግ ናቸው ማለት ነው። ከዚህም በላይ ሊኖሩ ይችላሉ ብዬ አስባለሁኝ። እኔ ግን አሁን ለዛሬ ቪዲዮአችን ይጠቅመናል ብዬ ያሰብኩትኝ የጋራ ሆስት የሚባለውን ዌብሳይት መርጫለሁ ማለት ነው። ይሄንንም ዌብሳይት የመረጥኩበት ምክንያት ምንድነው? ኢትዮጵያ ውስጥ የተለያዩ ፕሮግራመሮች እንደዚህ ዌብሳይት ዲቨሎፕ የሚያደርጉ ሰዎች እንደገና ደግሞ ካምፓኒዎች ምናምን ጭምር ይሄንን ዌብሳይት በጣም ተመራጭ ነው የሚያደርጉት። ስለዚህ ውድ ተመልካቾቼ የጋራ ሆስት ወደሚባለው ዌብሳይት እንሄድና እዛ ዌብሳይት ላይ ስቴፕ ባይ ስቴፕ እንዴት አድርገን ሆስቲንግ እና ዶሜን ኔም መግዛት እንደምንችል አሳያችኋለሁ ማለት ነው። ውድ ተመልካቾቼ እንግዲህ ዌብሳይታችንን ሆስት የምናደርግበትና ዶሜን ኔማችንን የምንገዛበት ዌብሳይት ይሄን ይመስላል። እንግዲህ ዌብሳይቱ አሁን ከዚህ በመቀጠል ምን እናደርጋለን? እዚህ ጋር ለዌብሳይታችን የሚሆነውን ስም እዚህ ጋር እናስገባለን። እኔ ሳሚ ኮምፒውተር ብዬ አስገባለሁ ማለት ነው። ከዛ እዚህ ጋር ሰርች እንላለን። እዚህ ጋር እንደምታዩት እንግዲህ ውድ ተመልካቾቼ samiComputer.com የሚለው አቬሌብል ነው ማለት ነው። ማንም ሰው አልያዘውም። በመቀጠል ደግሞ ውድ ተመልካቾቼ እዚህ ጋር የ1 አመት የ2 አመት እና የ3 አመት እያለ ይቀጥላል። የ1 አመት የሚለው ላይ ክሊክ እናደርግና እናንተ ምናልባት የ2ም የ3 አመትም ከፈለጋችሁ ያው እንደ ምርጫችሁ ከፍ እያደረጋችሁ መሄድ ትችላላችሁ። እኔ ለጊዜው የ1 አመት የሚለውን ክሊክ አደርግና የተለያዩ ፓኬጆችን ይዞልኝ መጥቷል ማለት ነው። የመጀመሪያው ማኔጅድ ሆስቲንግ ይላል 1700 ምናምን ብር ነው በአመት ነው የምንከፍለው ማለት ነው ይሄን ብር። የሚቀጥለው ደግሞ ወርድፕረስ ፕሮ ይላል 1580 ብር ነው በአመት። የሚቀጥለው ደግሞ ቢዝነስ ሆስቲንግ ይላል 1380 ብር ነው በአመት። ሌላው ደግሞ ስታርተር ሆስቲንግ ዩኬ ውስጥ ያለና እንደገና ደግሞ ዩኤስኤ ውስጥ ያለ ሁለት ፓኬጆች አሉ ማለት ነው። ስለዚህ ውድ ተመልካቾቼ እኔ ወደ ስታርተር ሆስቲንግ ፓኬጅ ዩኬ ውስጥ ያለውን እመርጣለሁ ማለት ነው። ስለዚህ እዚህ ጋር ባይ ዲስ ናው የሚለውን ክሊክ አደርጋለሁኝ። ያው እዚህ ጋር እንደምታዩት ተመልካቾቼ ይሄ ፓኬጅ ለግል ጥቅም የሚውል ዌብሳይት ይሆናል ማለት ነው። ስለዚህ ያው ለፐርሰናል ዩዝ ነው እያለኝ ነው። ባይ ዲስ የሚለውን ክሊክ አደርጋለሁ። በመቀጠልም ተመልካቾቼ ፕሌስ ዩር ኦርደር የሚል መጥቶልኛል። ስለዚህ ምን አደርጋለሁኝ? መጀመሪያ እዚህ ጋር ስሜን እጽፋለሁኝ። ኦሬዲ እዚህ ጋር ቅድም ሞልቼው ስለነበረ ነው እንዳለ ሙሉ አድርጎ ያመጣልኝ። በመቀጠልም ሴሌክት የባንክ ይላል። ድሮፕ ዳውን ሜኑን ክሊክ በምታደርጉበት ሰዓት የተለያዩ የክፍያ አማራጮች ናቸው እዚህ ውስጥ ያሉት። እኔ ለጊዜው ኢትዮጵያ ንግድ ባንክ የሚለውን ክሊክ አደርግና ፕሌስ ኦርደር የሚለውን ክሊክ አደርጋለሁ ማለት ነው። ያው እንደምታዩት እንግዲህ ኦርደሬን ፕሌስ እያደረኩኝ ነው። ተመልካቾቼ እንደምታዩት እንግዲህ እዚህ ጋር እኔ መክፈል የሚገባኝን ገንዘብ በምን መልኩ መክፈል እንዳለብኝ ኢሜይል ልከውልኛል ማለት ነው። ስለዚህ ኢሜይሌ ላይ ገብቼ አሳያችኋለሁኝ። እዚህ ጋር እንደምታዩት እንግዲህ ተመልካቾቼ ኢሜይሌ ላይ የጋራ ሆስት የፔመንት ዲቴይሉን ልኮልኛል። ክሊክ አድርጌ ከፍታለሁኝ። ያው እንግዲህ ተመልካቾቼ ይሄን ይመስላል የተላከልኝ ኢሜይል። ስለዚህ ያው እኔ የመረጥኳትኝ ዶሜን ኔም samiComputer.com የሚል ይሆናል። የፔመንት ዲቴይሉን እዚህ ጋር እንደምታዩት አማውንቱ የብሩ መጠን 880 ብር ነው። ፓኬጁ ደግሞ ስታርተር ሆስቲንግ ሆኖ ያው ዩናይትድ ኪንግደም ውስጥ ያለ ሰርቨር ነው ማለት ነው። ያው እንግዲህ የ1 አመት ፕላን ነው የገዛው ያለሁትኝ። ስለዚህ ይሄንን የባንክ አካውንት በመጠቀም ብራቸውን እልክላቸዋለሁኝ። አሁን ስልኬ ላይ ገብቼ አሳያችኋለሁኝ እንዴት እንደምልክ።
ስልኬ ላይ ገብቼ ስልክ አሳያችኋለሁ። ከዛ በኋላ ያው ኢሜይል ድጋሚ ልኩልኛል ብዬ አስባለሁኝ ሲፓናላቸውን ለመጠቀም። አሁን ወደ ስልኬ ገብቼ አሳያችኋለሁ። እሺ ተመልካቾቼ አሁን ስልኬ ላይ በመምጣት ብራቸውን በተሰጠኝ የንግድ ባንክ አካውንት እልክላቸዋለሁ ማለት ነው። እንደምታዩት እንግዲህ አካውንቴ ላይ ገብቻለሁኝ። አሁን ትራንስፈር የሚለውን ክሊክ በማድረግ ከዛም እዚች ጋር እንደምታዩት ትራንስፈር ቱ ሲቢ አካውንት የሚለውን ክሊክ አድርጌ እገባለሁ ማለት ነው። ከዛም በመቀጠል የአካውንት ቁጥራቸውን እንግዲህ የላኩልኝን እዚህ ጋር አስገባለሁኝ። በዚህ መልኩ እንግዲህ አካውንታቸውን አስገብቻለሁኝ፣ የባንክ አካውንት ቁጥራቸውን አስገብቻለሁኝ። በመቀጠል እዚህ ጋር ኮንቲኒው የሚለውን ክሊክ አደርጋለሁኝ። በኢሜይል የተላከልኝ ሰው እንግዲህ ያው ኢብራሂም ጋዚ ይላል። ስለዚህ ለሱ ሰውዬ ነው የምልከው ማለት ነው። ይሄን ክሊክ አደርጋለሁኝ። ከዛ አማውንት የሚለውን 880 ብዬ ጽፍና በመቀጠልም ውድ ተመልካቾቼ ያው እንግዲህ እዚህ ጋር ሪማርክ የሚለው ላይ ቱ ባይ ሆስቲንግ ኦን የጋራ ዌብሳይት ብዬ ጽፍ ያለሁኝ። ከዛ ኮንቲኒው የሚለውን ክሊክ አደርጋለሁ። ከዛም እዚህ ጋር ኮንፈርም እንዳደርግ ነው የሚጠይቀኝ። ኮንቲኒው ላለሁኝ። ውድ ተመልካቾቼ እንደምታዩት እንግዲህ ከፍዬ ጨርሻለሁኝ። አሁን ወደ ዌብሳይቱ እንሄድና ቀሪውን ነገር ደግሞ አሳያችኋለሁ ማለት ነው። ተከታተሉኝ። ውድ ተመልካቾቼ እንግዲህ ያው ስልኬ ላይ ያለውን ነገር ጨርሻለሁኝ። አሁን ኢሜይል ውስጥ ድጋሚ በመግባት እዚህ ጋር ክሊክ አድርጌ ኢንቦክስ ላይ ድጋሚ እገባና ኢሜይል የተላከልኝ ላይ ከከፈላችሁ በኋላ ይሄኛውን ሊንክ መጫን አለባችሁ ያው ስለሚል ይሄንን ሊንክ ክሊክ አደርጋለሁ። በመቀጠልም ተመልካቾቼ ያው እዚህ ጋር የከፈልኩበትን ኢንፎርሜሽን እንዳስገባ ነው እየጠየቀኝ ያለው። ስለዚህ ስሜን አስገባለሁኝ። እዚህ ጋር ትራንዛክሽን ሪፈረንስ ነምበር የሚል አለ፣ እሱንም እዚህ ጋር አስገባለሁ ማለት ነው፣ ቅድም የከፈልኩበትን። ተመልካቾቼ እንግዲህ ያው የሚጠይቀኝን ነገር ስሜንም የሪፈረንስ ነምበር ያስገባሁበትን ትራንስፈር ያደረኩበትን የሪፈረንስ ነምበር እና ደግሞ ቀኑን ፔመንት የፈጸምኩበትንም ቀን ያው እዚህ ጋር አስገብቻለሁኝ። ከዛ ኮንፈርም ፔመንት የሚለውን ነው ክሊክ ማድረገው። እዚህ ጋር ግን እንደማሳሰቢያ የምነግራችሁ ነገር ምንድነው ሪፈረንስ ነምበር በምትጽፉበት ሰዓት ትክክለኛ ሪፈረንስ ነምበሩን ማስገባት አለባችሁ ማለት ነው። ስማችሁን፣ ሪፈረንስ ነምበሩን፣ ዴቱን በትክክል ማስገባት አለባችሁ። በመቀጠልም ኮንፈርም ፔመንት የሚለውን ክሊክ አደርጋለሁኝ። ውድ ተመልካቾቼ እዚህ ጋር ፓስዋርድ እየጠየቀኝ ነው። ፓስዋርድ አስገባለሁ። እዚህ ጋር ጠንከር ያለ ፓስዋርድ ብታስገቡ ያው ማለት ካራክተር ነምበር እና አፐር ኬዝ ምናምን ሌሎች ደግሞ ስፔሻል ካራክተር የሆኑ ፓስዋርዶችን እዚህ ጋር ብትጠቀሙ እኔ ሪኮመንድ አደርጋለሁኝ። በመቀጠልም ኮንፈርም ፓስዋርድ የሚለውን ክሊክ አድርግና እናያለን። ያው እንግዲህ ተመልካቾቼ ቅድም እንደነገርኳችሁ አዲስ ዶሜን ኔም ስለሆነ ምናልባት አሁን ላይ ከፍትልኝ ይችላል ብዬ አስባለሁኝ እኔም። ምክንያቱም ኢንተርኔት ላይ አዲስ የተከፈተ ነገር ፕሮፓጌት እስኪያደርግ ድረስ የተወሰነ ጊዜ ይፈልጋል። የተከፈተ ሰዓት ላይ ፔጁን ምን እንደሚመስል አሳያችኋለሁ። አሁን በመቀጠል እስቲ ኢሜይላችንን ገብተን ቼክ እናደርጋለን። እዚህ ኢንቦክስ የሚለው ላይ ክሊክ በማድረግ ያው እንግዲህ እንደምታዩት ተመልካቾቼ ሌላ ኢሜይል ልከውልኛል። እስቲ እሱን ከፍተን እናያለን። ውድ ተመልካቾቼ እንግዲህ እንደምታዩት ኦርደሩን ጨርሰውልኝ የሎጊን ዲቴይልንም ጭምር አንድ ላይ ልከውልኛል ማለት ነው። ስለዚህ ከዚህ በመቀጠል ውድ ተመልካቾቼ ዌብሳይቱ ላይ ሄድና ሎጊን አደርጋለሁ ማለት ነው። ይሄው እንግዲህ ተመልካቾቼ ክላይንት ሎጊን የሚል አምጥቶልኛል እዚህ ጋር። ከዛ ኢሜይሌን አስገባለሁ፣ ስልክ ቁጥሬን፣ ከዛ እንደገና ፓስዋርዴን አስገባና ቅድም ያስገባሁትን ፓስዋርዴን ኮንፈርም ኤንድ ሎጊን የሚለውን ክሊክ አደርጋለሁ። ያው እንግዲህ እዚህ ጋር እንደምታዩት ተመልካቾቼ samiComputer.com አክቲቭ ሆኗል እያለኝ ነው። እንግዲህ ፓኬጁ ቅድም በገዛ ነው መሰረት 365 ቀን ነው ያለኝ፣ ኦልሞስት 1 አመት ማለት ነው። ስለዚህ እስቲ ማኔጅ የሚለው ጋር ሄጄ ክሊክ አደርጋለሁኝ። ይሄው ተመልካቾቼ አሁን ወደ ሲ ፓኔል የሚያስገባኝን እንትን አምጥቶልኛል። ሎጊን ቱ ኮንትሮል ፓናል የሚለውን ክሊክ አደርጋለሁኝ። ያው እንግዲህ ተመልካቾቼ እዚህ ጋር የመጨረሻ ጥያቄ እየጠየቀኝ ነው። ሞር ሴኪዩር ለማድረግ ነው ይህን ጥያቄ እየጠየቀኝ ያለው። ስለዚህ አሁን እኔ ኮምፕሊት ሴታፕ የሚለውን ክሊክ አደርጋለሁኝ። ተመልካቾቼ እንግዲህ ሎጊን ካደረግኩኝ በኋላ ይሄንን ሲ ፓናል ከፍቶልኛል። እንግዲህ እዚህ ሲ ፓናል ላይ የተለያዩ ቱሎች አሉ። ዌብሳይታችንን ቢውልድ በምናደርግበት ሰዓት የምንጠቀማቸው የተለያዩ ቱሎች አሉ ማለት ነው። ከነዛ ውስጥ እንግዲህ በዋናነት የሚጠቀሰው ዌብሳይታችንን ቢውልድ የምናደርግባቸው ቱሎች ናቸው። እዚህ ጋር እንደምታዩት ኬክ ፒኤችፒ አለ፣ እንደገና ጆomla አለ፣ ላራቬል አለ እና የተለያዩ
የዌብሳይት ቢልደሮች እዚህ ጋር ተካተውልናል ማለት ነው። ያው በመጨረሻም እዚህ ጋር እንደምታዩት ወርድፕረስም አለ። እንግዲህ ውድ ተመልካቾቼ ይሄ ቪዲዮ 1000 ላይክ ከደረሰ በሚቀጥለው ቪዲዮዬ ይሄንን ወርድፕረስ እዚህ ሲፓናል ላይ የጫንን የተለያዩ የወርድፕረስ ቲሞችን በመጠቀም አዲስ ዌብሳይት እንዴት መስራት እንደምንችል አሳያችኋለሁ ማለት ነው። ያው ከናንተ የሚጠበቀው ላይክ በማድረግ ይሄንን ቪዲዮ 1000 ላይክ ማድረስ ነው። በተጨማሪም ደግሞ እንደዚህ ዌብሳይት ክሬት ማድረግ የሚፈልጉ ብዙ ሰዎች ስላሉ ለነሱ እንዲደርሳቸው ይህንን ቪዲዮ ሼር ብታደርጉት ደስ ይለኛል። አሁን ከዚህ በመቀጠል ወደ ላይ እንሄድና ክሬት ያደረግነውን ዌብሳይት ቼክ እናደርጋለን ማለት ነው። እዚህ አካውንት ኢንፎርሜሽን የሚለው ጋር በመሄድ እዚህ ጋር ፕራይሜሪ ዶሜኔን samiComputer.com የሚለውን መጀመሪያ የሰጠውትን የዶሜን ስም ነው። እሱን ሊንኩን ክሊክ እናደርጋለን። ይሄው እንግዲህ እንደምታዩት ውድ ተመልካቾቼ ዚስ ሳይት ኢዝ ብራንድ ኒው ይላል። ምክንያቱም አዲስ ዶሜን ስለሆነ ያው ዶሜኑ ኢንተርኔት ላይ ፕሮፓጌት እስኪያደርግ ድረስ እስኪሰራጭ ድረስ የተወሰነ ጊዜ ይፈጃል። በተጨማሪም ደግሞ ይሄ ዶሜን ከዌብሳይት ጋር ሊንክ አልሆነም። ለዛ ነው የራሳቸውን ዲሞ ፔጅ ዚስ ሳይት ኢዝ ብራንድ ኒው ብሎ ይመጣልኝ። እንግዲህ ምናልባት እናንተም ክሬት እያደረጋችሁ ከሆነ እንደዚህ አይነት ነገር ከመጣላችሁ ኖርማል ነው ማለት ነው። ስለዚህ ውድ ተመልካቾቼ እንግዲህ ከዚህ በኋላ የተለያዩ የቴክኖሎጂ ነክ ጉዳዮችን የምንወያይበት የምናወራበት ዌብሳይት ይሆናል። የፕሮግራሚንግ ስኪላችሁንም ማሳደግ የምትፈልጉ ሰዎች ካላችሁ ያው እዚህ ቻናል ላይ ቀለል ያሉ ፕሮግራሚንግን መማር የምንችልባቸው አንዳንድ ነገሮችን እለቃለሁ ማለት ነው። ከዛ በፊት ግን ውድ ተመልካቾቼ ቅድም እንዳልኳችሁ ይሄ ቪዲዮ 1000 ላይ ካገኘ በሚቀጥለው ቪዲዮ ወርድፕረስ ኢንስቶል አድርገን አሁን ያልኳችሁን ዌብሳይት ቢልድ እናደርጋለን ማለት ነው። ስለዚህ ውድ ተመልካቾቼ ስለተከታተላችሁኝ እዚህ ድረስ እጅግ አድርጌ አመሰግናለሁኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ቪዲዮ ላይክ አድርጉት። በሚቀጥለው እንግዲህ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ